እድሜ ባህሪን ያሳያል እንዴ? እድሜ እኮ ብስለትን አያሳይም ጋይስ። ደግሞ የሆነ ሰው ስለሆነ ነገር ለመረዳት ያለፈበት የህይወት መንገድ እንጂ የእድሜ ቆይታው ሰውን እንትን የእውቀት ባለቤት አያደርገው እንዴ። እድሜ 100 ዓመት ቢሆን እኔ እኮ ካልበሰልኩ ትልቅ ሰው ነው ተብዬ እኮ እንደ ምሁር መታየት የለብኝም ማለት እና አንዳንዴ ማለት ነው የ5 ዓመት ህፃን ልጅ የተሻለ ንግግር መናገር ከቻለና አስተማሪ ከሆነ ያንን ልጅ እንደ ትልቅ መምህር መውሰድ አለበት። ብዙ በነገራችን ላይ ውጪዎች ማለት ነው በጣም ትንንሽ ልጆችን ዕውቀታቸው ልክ ላቅ ያለ ነው ብለው ሲያስቡ ኢቨን ዕውቅና ይሰጣሉ። አይደለም ኧረ ከልጅ ጋር ታወራ ምናምን እኛ ሀገር ነው ከልጅ ጋር ትጫወት ይወጋል እንጨት። የአሁን ዘመን ህፃናት ከኛ አይበልጡም። እና አንዳንዴ ባካችሁ ያለፍንበት ህይወት መስመር ያስተምረናል እንጂ የቆየንበት የእድሜ ብዛት እንደናንተ ጣፎ ሊያደርገን ይችላል። እባካችሁ ካርድ ሞልታችሁ እኮ ላይቭ እያያችሁ የምትሳደቡ ሰዎች እኮ እናውቃችኋለን።